ሰላም ጤና ይስጥልኝ ውድና የተከበራችሁ የትህትና ቲቪ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ደስታ ከእናንተ ጋር እንዲሆን እመኝላችኋለሁ። እንኳን በሰላም መጣችሁ ወደ ትህትና ቲቪ ወይም ደግሞ ወደ ዩቲዩብ ቻናሌ። በመጀመሪያ አዲስ ዛሬ ገና የመጣችሁ ካላችሁ የዩቲዩብ ቻናሌ ትህትና ቲቪ የኔ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቱን በማጥቆር በየጊዜው የምለቃቸው አዳዲስ ቪዲዮዎች ለእናንተ ይደርሳችኋል ማለት ነው። ጥያቄ ወይም ደግሞ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አንብቤ እመልሳለሁ ወይም ደግሞ እንገናኛለን ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ሁለት አይነት ነው ማለት ነው። እሱም ደግሞ አንደኛው ሁለቱም ዜና ነው። እንግዲህ አንደኛው በዛሬ ዕለት በኢትዮጵያ የኮሮና ቫይረስ ምርመራ እጅግ በጣም የሚያሳዝን የሰው ህይወትም ያለፈበት በጣም በብዙ ሺህ ሰዎች የተያዙበት ነው። በዛሬ ዕለት ብቻ በተደረገ ምርመራ 915 ሰዎች ሲያዙ 11 ሰዎች ደግሞ ህይወታቸው አልፏል ማለት ነው። ይሄ ደግሞ እጅግ በጣም የሚያሳዝን ሲሆን በዛሬ በ24 ሰዓታት ውስጥ የተደረገ ምርመራ ከ8953 የላቦራቶሪ ምርመራ 915 ሰዎች በኮሮና ቫይረስ መያዛቸው የጤና ሚኒስቴር ተናግራለች ማለት ነው። ከ915 ሰዎች ደግሞ 11 ሰዎች በኮሮና ቫይረስ መሞታቸውንም አስታውቀዋል ማለት ነው። እጅግ በጣም የሚያሳዝን ነው። ኮሮና ቫይረስ በኢትዮጵያ ላይ በጣም ተስፋፍቷል። የሚያሳዝነው ጥንቃቄ ሊደረግበት የሚገባ ነው። እንዲሁም ደግሞ ስለ ኮሮና ቫይረስ አንዳንድ በፌስቡክም በኢሞም ኢትዮጵያ ያለ ሰው ስትጠይቁ ስለ ኮሮና ቫይረስ ስትጠይቋቸው ወይም ደግሞ ጥንቃቄ እንዲያደርጉ ስትነግሯቸው ጥንቃቄ አናደርግም ወይም ደግሞ ክረምት ስለሆነ ነው እንጂ ኮሮና የለም የሚል አይነት ባህሪ አላቸው ማለት ነው። እና በዛሬ በ24 ሰዓታት ውስጥ በተደረገ ምርመራ ለ8953 ለተደረገላቸው የላቦራቶሪ ምርመራ 915 ሰዎች በቫይረሱ በዛሬው ዕለት የተገኘባቸው ሲሆን 11 ሰዎች ደግሞ የሞቱ ነው ማለት ነው። በአጠቃላይ በኮሮና ቫይረስ የተያዙ በኢትዮጵያ ቁጥር ወይም ደግሞ አጠቃላይ የተደረገላቸው ምርመራ እስካሁን ድረስ በአጠቃላይ 17530 የደረሱ ሲሆን በማገገሚያ ክፍል ያሉ ደግሞ 10304 ሰዎች ናቸው። እንዲሁም ደግሞ በጽኑ ህሙማን ወይም ደግሞ ጽኑ ታማሚዎች ለይቶ ማቆያ ክፍል ያሉ በጽኑ የታመሙ ሰዎች ደግሞ 138 መሆናቸውን የጤና ሚኒስቴር ተናግራለች። በዛሬ ዕለት ደግሞ ያገገሙ በ24 ሰዓታት ውስጥ ያገገሙ 187 ሰዎች መድረሳቸውን እና አጠቃላይ ያገገመ ሰው ቁጥር 6950 ደርሷልኝ ማለት ነው። እጅግ በጣም አሳሳቢ ነው። በጣም የሚያሳዝን ነው። በኢትዮጵያ ላይ 17530 ሰው ተያዘ ማለት እንግዲህ በጣም ከባድ ነው። ይሄም ደግሞ ለይቶ ማቆያ ክፍል ብቻ 10304 ሰው ነው ማለት ነው። ይህ ማለት እንግዲህ እኔ እንጃ እንደኔ በጣም ከባድ ነው። እንዲሁም ደግሞ የሞቱት ቁጥር ደግሞ የሟች ቁጥር እየበዛ ነው። በአንድ ቀን ብቻ 11 ሰው በኮሮና ቫይረስ ብቻ ከሞተ እንግዲህ በጣም ከባድ ሁኔታ ላይ ነው ያለነው። ለሞቱት ነፍስ ይማር እያልን ለታመሙትም ደግሞ በሰላም አገግመው ወደ ቤታቸው እንዲመለሱ እንመኛለን። ጸሎት ያስፈልጋል ማለት ነው እግዚአብሔር እና ደግሞ በጣም ጥንቃቄ ልናደርግ ይገባል ማለት ነው። በኢትዮጵያ የኮሮና ቫይረስ በሽታ እንግዲህ እጅግ በጣም እየተስፋፋ ነው። እንግዲህ ጥንቃቄ ልናደርግ ይገባል ማለት ነው። ወደ ሁለተኛው መረጃ ደግሞ ሲሄድላችሁ ማለት ነው ከዚህ ጋር የማስቀምጥላችሁ ወይም ደግሞ እዚህ ጋር ያስቀምጥኩላችሁ የተዋናይ ኢሳም ሀበሻ የድሮ ሚስትና የአሁን ሚስት ስለነሱ አንዳንድ ነገሮችን እናወራለን ማለት ነው። ተዋናይ ኢሳም ሀበሻ እንግዲህ ከዚህ ጋር አስቀምጥላችኋለሁ። የማታውቁት ከሆነ ተዋናይ ኢሳም ሀበሻ ወይም ደግሞ ኢስማኤል ሀሰን ከ6 ወር ወይም ደግሞ ከ7 ወር በፊት ታስታውሱ ከሆነ ቪዲዮ ሰርቼላችኋለሁ። እሱም ደግሞ ተዋናይ ኢሳም ሀበሻ ከፊልም ዓለም ወይም ደግሞ ፊልም ተዋናይ ነው፣ ደራሲ ነው እና ራሱ የሚደርሳቸውን ድርሰቶች ነው ፊልሙም ሲሰራ ወይም ደግሞ ካስ ያደርግ የነበረ በጣም አሪፍ ተዋናይ ነው። ምርጥ ፊልም ሰሪ ነው ማለት ነው። እንወደዋለን፣ እናከብረዋለን። ነገር ግን ከ6 ወር ወይም ደግሞ ከ7 ወር በፊት ከፊልም ዓለም መወገዱን ከዚህ በኋላ በምንም አይነት መንገድ ምንም ነገር ቢፈጠር ፊልም ላለመስራት ቃል ገብቶ ወይም ደግሞ በሚዲያ ራሱን ተናግሮ ከዚህ በኋላ ፊልም አልሰራም፣ ምንም የምሰራበት ምክንያት የለኝም፣ ፊልም ስሰራ እምነቴን ይነካብኛል፣ ስለዚህ ወደ እምነቴ እመለሳለሁ፣ ወደ ትዳሬ ወደ ህይወቴ እመለሳለሁ የሚል ቃል ተናግሮ ነበረ ማለት ነው። ነገር ግን አሁን ከ6 ወር እንግዲህ ኦልሞስት ይመስለኛል 6 ወር ይሆነዋል ማለት ነው። ከ6 ወር ወደዚህ ደግሞ አዳዲስ የተቀየሩ ነገሮች አሉ። በዛሬው ዕለት እንግዲህ በዜና ቀርቦ ነበረ። እሱም ደግሞ ቀርቦ እየተናገረው ምንድን ነገር ነው ለሚለው የድሮ ሚስቱ ፎዚያ ወይም ደግሞ የልጆች እናቱ ፎዚያ ያለች ከፎዚያ ጋር
መስማማት ስላልቻሉ ወይም ደግሞ በትዳር ህይወታቸው መግባባትም ሆነ አብረው ለመኖር የሚያስችላቸው ምንም ነገር እንደሌለ ተነጋግረው በመግባባት ትዳራቸውን እንደፈቱ ተናግሯል ማለት ነው። የልጆቹ እናት ፎዚያን ተፋቶ ነገር ግን ከመፋታታቸው በፊት ወይም ደግሞ ከ1 ዓመት ከ6 ወር በፊት ከሷ ጋር ተለያይተው ልጆቻቸውን ለማሳደግ ኒካ ሳያወርዱ በሙስሊም እምነት ይመስለኛል ፍቺ ወይም ደግሞ ኒካ ነው ይመስለኛል። ወይም ደግሞ ፍቺ ማለት 80 ይመስለኛል 80 ወረቀት እንደምንለው ወይም ደግሞ የጋብቻ ወረቀት የምንለው በሙስሊሞች ደግሞ ኒካ ነው መሰል የሚባለው። እንግዲህ ኒካ ሳያወርዱ ከእናቱ ጋራ ለ1 ዓመት ከ6 ወር ያክል ቆይቷልኝ ማለት ነው። ለ2 ዓመት ያክል እንደምንም ብለው አብረው ልጆቻቸውን ለማሳደግ ብለው አብረው እንደኖሩ እና እንዲሁም ደግሞ ከ1 ዓመት ከ6 ወር በፊት ደግሞ ትዳራቸውን ሳይፈቱ ወይም ደግሞ ሳይፋቱ ምንም የሚቀየር ነገር ሊኖር ይችላል በማለት ትዳራቸውን ሳይፈቱ እሱ ወደ እናቱ ቤት ሄዶ ከና ቤተሰቦቹ ጋር እየኖረ እሷ ደግሞ ልጆቿን ይዛ እየኖሩ ነበር ማለት ነው። ግን ከ9 ወር በፊት ማለት ነው ከ1 ዓመት ከ6 ወር በ1 ዓመት ከ6 ወር ከቤተሰቦቹ ጋር ቆይቷል ልባርጎ ግን ከ9 ወር በፊት አሁን ደግሞ 9 ወር ሆኖታል ማለት ነው። ኒካቸውን አውርደዋል ወይም ደግሞ ተፋተዋል ማለት ነው ከልጆቹ እናት ጋር። በዚህ አይነት መንገድ እንግዲህ እያመሰገናት ነው ሚዲያ ላይ ውስጣቸውን ምን እንደሆነ ባናውቅም። ስለዚህ አዲሱ ሚስቱን ወይም ደግሞ አዲሱ ፍቅረኛውን ህይወቱን ቀይራለች ወይም ደግሞ ለአሁን ላለበት ቦታ ላይ መድረስ ትልቅ ቦታ አላተኝ እያለ ያው እንግዲህ ራሷ ተናግራ ራሷ ቀርባ ተናገር በሚለው ከሱ ጋር ፎቶውን አስቀምጥላችኋለሁ እሷን ታያላችሁ ማለት ነው። እንዲሁም ደግሞ ከአዲሱ ለወደፊት የትዳር አጋሩ ወይም ደግሞ እንግዲህ ሚስቱ ነው መሰል የሚባለው ያው እንግዲህ ኒካ አላሰሩም ስለዚህ ሚስቱ አትባልም። ነገር ግን ከወደፊት የትዳር አጋሩ ጋር ሚዲያ ላይ ቀርቦ እሷንም አስተዋውቆ እሷ ጓደኛው እንደሆነች እንዲሁም ደግሞ ጥሩ ጓደኛው እንደሆነች ካሁን በፊት አስተማሪም እንደሆነች ያኔ ብዙ ነገር እንዳስተማረችው ብዙ ነገር በእሷ ምክንያት የተለወጠ ነገር እንዳለ ተናግሯልኝ ማለት ነው። ኢሳም ሀበሻ እንግዲህ ለማታውቁት በመጀመሪያ ጊዜ አንደኛ እዚህ ጋር ፎቶውን አስቀምጥላችኋለሁ። ወደ ሁለተኛው ደረጃ ስንሄድ ደግሞ ጎሜስታው ካለሽ አለው እንዲሁም ደግሞ አልማዜ በጣም ብዙ ፊልሞችን ሰርቷልኝ። ተከታታይ ድራማዎች ሳይሆን ፊልሞች ላይ በጣም ብዙ ፊልሞችን ሰርቷልኝ ማለት ነው። ነገር ግን ፊልሞቹን ከሰራ በኋላ እና በደንብ ገንዘብ ካገኘ በኋላ ነው ብዬ የማስበው እኔ ፊልም ይበቃኛል ከዚህ በኋላ አልሰራም በማለት ከፊልሙ ዓለም ራሱን አግሏልኝ ማለት ነው። በዚህ ነገር ተስማማላችሁ ወይስ አትስማሙም? እኔ አልስማማም። ይቅርታ አድርጉልኝ ውድ ቤተሰቦች፣ ዛሬ ወደ ፖለቲካ ወይም ደግሞ ወደ ሌላ ነገር ገባሽ እንዳትሆኝ። ነገር ግን ውስጥ ያለው ወይም ደግሞ ነው ብዬ ያሰብኩበትን ነገር እንግዲህ እኔ ሳስበው ተዋናይ ኢሳም ሀበሻ ከፊልም ዓለም ወጥቷል። መውጣቱ ጥሩ ነው፣ ወደ እምነቱ መመለሱ በጣም ደስ የሚል ነገር ነው። ነገር ግን ሰርቶ በደንብ ገንዘብ ካገኙ በኋላ ይህ ነገር ጥሩ አይደለም ማለት ተገቢ አይደለም። ነገር ግን እምነቱን ብሎ ተመልሶ ከሆነ በጣም ደስ የሚል ነገር ነው። ወደ ሁለተኛው ደረጃ ደግሞ ስንሄድ እንግዲህ ትዳሩን ፈቶ የልጅ እናቱን ትቶ ሌላ ደግሞ ሚስት ሊያገባ ነው ማለት ነው። ከሷ ጋርስ ደግሞ እንዴት ይሆን? አብረው የሚዘልቁ ይሆን ወይስ ደግሞ ለጊዜያዊ ይሆን? አብረን የምናይ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች እንኳን ደህና መጣችሁ ብያለሁ። ትህትና ነኝ። ለዩቲዩብ ቻናሌ አዲስ ወይም ደግሞ ዛሬ ገና የመጣችሁ ካላችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የደወል ምልክቱን በማጥቆር በየጊዜው የምለቃቸው ቪዲዮዎች እንዲደርሳችሁ አድርጉ። የቪዲዮ ጥራት ለማስተካከል እየሞከርኩ ነው። እንግዲህ የዛሬ ጥራቱ ትንሽ ለየት ይላልኝ ከሁል ጊዜው የተሻለ ነው። ነገር ግን እንደምታዩት የክላሱ የቀለም ከለር እስከሚቀየር ድረስ እንግዲህ ከየስልኬ ካሜራና ከመብራቱ ከግድግዳው ጋር ትንሽ የሚስማማ አይደለም። ስለዚህ የቪዲዮ ጥራት አሁንም ደግሞ አስተካክላለሁ ማለት ነው። መልካም ጊዜ ይሁንላችሁ። ጥያቄ አስተያየት ካላችሁ አቀርቡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ቻው። ውድ ጓደኞቼ እንግዲህ ኢሳም ሀበሻ ወይም ደግሞ ኢስማኤል ሀሰን ከአዲሱ የትዳር አጋሩ ወይም ደግሞ ሚስቱ ጋር የተገናኘበትን ልዩ አጋጣሚ ተናግሯል ማለት ነው። ቆይታ እንግዲህ ከጀማል አህመድና ከአህመድ ባቲ ጋር ቆይታ ባደረገው መልኩ እንግዲህ የመጀመሪያ ሚስቱ ወይም ደግሞ የልጆች እናቱ ዲዛይነር ፎዚያ ነበረች ማለት ነው። አሁን እንግዲህ ወደ አዲሱ ፍቅረኛው ተዘውሯል ማለት ነው። እንግዲህ እስኪ አብረን መልካም እድልን እንበለላቸው እያልኩኝ ስለ ኮሮና ቫይረስም የዘገብኩትን ነገር ሁሉ እንድታዳምጡና የራሳችሁን ጥንቃቄ እንድታደርጉ እመኝላችኋለሁ። መልካም ጊዜ ይሁን።